ጥሩ ትዳር የለውም የሚለው ነገር ያስፈራው ነበር ማለት ነው? አዎ እሱ ያስፈራው ነበር። ብዙም አይናገርም በርግጥ ግን ለኔ እንዲነግሮናል። መጨረሻ ላይ ለሁሉም ለወንድሞቼ በሙሉ ነግራል። በጣም በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር ያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ የነበረው። ምንም አይጠቅመኝም ለኔም አሁን ብሩ አይጠቅመኝም እኮ ለኔ ብላኛለች እኔ ምን ማለት ነው አልገባኝም። ከዚህ የሚመነዝረው ነገር አይጠቅማትም። እሷም ስታስበው እኮ አይጠቅማትም ብሩም ማለት ነው። እዚህ ተመንዝሮ እሷ ጋር የሚሄደው ማለት ነው የሚሄደው እንደማይጠቅማት ነው። ትንሽ የብር ነው $2000 አዎ አይጠቅመኝም ብላኛለች ለኔ ለራሴ ማለት ነው። እዚህ ጋር ግን አንድ ነገር ማንሳት ፈልጋለሁ። እየተምታታብኝ ነው። የኢቢኤስ ሚሚና አሁን ያለችው ሚሚ ተለያዩብኝ። ኢቢኤስ ላይ እጅግ መልካም ሴት መሆኗን መታመሟን በችግር ውስጥ መሆኗን መልካም ሚስት እንደሆነች ስትገልጪ ነበር። ተሳስቻለሁ ወይስ? ይኸውልህ እንዳልክ ምን መሰለህ ኢቢኤስ ላይ ስንቀርብ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አይደለም የተጠራ ነው። በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እኔ ለወንድሞቼ ልጆች ወጥቼ መለመኔ በጣም ነው እንደውም ደስ ነው ያለኝ። እውነት ለመናገር በኋላ ሳይው ደስ ነው ያለኝ። ማለት ትልቅ ዋጋ እንደከፈልኩ ነው የሚሰማኝ። ግን እውነቱ ያ አይደለም። እኔ አሁን ጥሩ ናቸው ለሁለቱም ጥሩ ናቸው ያልኩት ለነሱ ነው። መልሱን ለነሱ ነው። እኔና እነሱ እንተዋወቃለን። አንቺና ሚስትየው እናትየው እንተዋወቃለን። ምን አይነት ሰዎች እንደነበሩ እያንዳንዱ ነገር የነበረን እቺን 3 አመት 4 አመት አካባቢ ምን እንዳሳለፍን ሊሞት 1 ወር ሲቀረው ምን እንዳወራን ከሚስትየው ጋር እናውቃለን። እኔ አውቃለሁ እሷም ታውቃለች። እውነተኛ ሰው ከሆነች ይሄንን ማውራት ትችላለች። ገባ? ይሄ ነው እንጂ እኔ እንዲህ ነው ማለት አልፈልግም። ግን እያንዳንዱ ነገር ሲበስል ይሄ ልጅ ከተጋባ ጊዜ ጀምሮ ከነሱ ጋር ሲበስል ሲያዝን የነበረ ልጅ ነበር። ከሚስቱም እናት ጋር እያልሽኝ ያለሽው? አዎ ከሚስቱ እናት ጋር አሁን 4 አመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ ሁሉ አእምሮ ይጽፋል ይገጥማል ምናምን የነበረው ግጭት ግን በጣም የሚያስጠላ ነበር። እኔ አንዳንዴ ገፍተን እንሄዳለን ቤቱ ገፍተን የሚገርም ነገር ስንሄድ በቃ አንተ ለደቂቃ እዛ ቦታ ላይ መቀመጥ የሚከብድ ነው። እሱ ያንን እኔ የሚገርም ከ2000 በኋላ ልጁ እኮ ብዙም አልጻፈም ማለት ይቻላል። የተረጋጋ ነገር ይፈልጋል። ጽሁፍ እኮ የተረጋጋ ቦታ ይፈልጋል። መንደረኛ ነው ያደረጉት ልጁን ማለት ነው። ቤቱ እንዳይቀመጥ ከዛ እዚህ ወሬ እኔ እንደውም አንድ ጊዜ ሄደ ያኔ በደንብ ሳይነግረኝ ለምን ሄደ እዛ አረፋት ነው አሜሪካ እዛም ድረስ እኮ ነገር ይመጣል እንደዚህ ብሎኛል እኔ ማለት ነው። እና እኔ ለልጆቹ የተለመነው ነገር የለመንኩት ነገር ወንድሜን እንዳገዝኩ ነው የምቆጥረው። ግን ያ እነሱን ያልኩበት መንገድ እኔና እነሱ እንተዋወቃለን ማለት ነው። እንደው የተጠራንበት ዓላማ ጎፈንድሚ አልነበረም። የተጠራንበት ዓላማ ለሌላ ነበር። እስቲ ለምን ዓላማ ነበር የተጠራችሁት? ኢቢኤስ ላይ ነጼንና ሞግሰውና እንደውም ሻማ ማብራት እውነት ለመናገር እኔ በጣም ትክክል አልነበርኩም በወቅቱ። አምሮዬም ትክክል አልነበረም። በቃ ብዙ ነገሮች ኮንፊውዝድ ሆነን ነበር። እሱ በሞተ ሰዓትም የነበረው ነገር በጣም የሚያስጠሉ ነገሮች ነበሩ እዛ ጋር። ምን ማለት ነው? እዛ ጋር አንደኛ እኛ እውነት ለመናገር እሱ ከስሙ አንፃር ከክብሩ አንፃርም የሱን የማስቀበር አቅም አልነበረንም። እዛ ጋር ግን ያው ስሙ አስቀብሮታል ልጁ። ስሙ እዛ ጋር የነበረውን ነገሮች ተሸፍኖለታል። እዛ ጋር በጣም አቢዩዝ የተደረገን ነበር።